ውድ የቻናላችን ተከታታዮች ሰላም ብያለሁ። በ2017 ዓ.ም የ12ኛ ክፍል ሀገር አቀፍ ፈተና ውጤት ይፋ ከተደረገ ጀምሮ የሪሚዲያል መግቢያ መቁረጫ ነጥብን ጨምሮ በርካታ አወዛጋቢ ነገሮች እየተከሰቱ ይገኛሉ። በሺዎች የሚቆጠሩ የተፈጥሮ ሳይንስ ተማሪዎችን የወደፊት የትምህርት ዕጣ ፈንታ አደጋ ላይ የጣለ ከባድ ስህተት ተፈጽሟል በሚል ከየአቅጣጫው ከፍተኛ ቅሬታ እየተነሳ ይገኛል። ይህ እውነት ከሆነ ምናልባትም የሚኒስቴር መስሪያ ቤቱን ተአማኒነትና አጠቃላይ የፈተና ውጤት ሁኔታ ጥያቄ ውስጥ የሚያስገባ ከፍተኛ ስህተት ነው። እንግዲህ የተለያዩ ቅሬታዎች እየመጡ ቢሆንም አሁን ላይ ዋናው ቅሬታ ያተኮረው ደግሞ በሁለተኛው ዙር በተሰጠው የፊዚክስ ፈተና ውጤት ላይ ነው። በሀገሪቱ የተለያዩ አካባቢዎች የሚገኙ ተማሪዎችና ወላጆች እንደገለጹት ፈተናው ከ60 ታርሞ ውጤቱ ወደ 100 ተቀይሮ መቀመጥ ሲገባው ምንም አይነት የማስተካከያ ስሌት ሳይሰራበት እንዳለ ከ60 የተገኘው ውጤት ተመዝግቧል የሚል ነው። እንግዲህ ይህ ስህተት የተማሪዎችን አጠቃላይ አማካይ ውጤት በከፍተኛ ሁኔታ ከመጉዳቱም በላይ በቀጥታ የዩኒቨርሲቲ መግቢያ እድላቸውን የትምህርት መስክ ምርጫቸውንና ለማካካሻ ትምህርት ወይም ደግሞ ለሪሚዲያል የሚያስፈልጋቸውን ነጥብ ጭምር ያሳጣቸዋል። በአንድ የቴክኒክ ስህተት የተማሪዎች የዓመት ልፋትና የወደፊት ህልም አደጋ ላይ መውደቁ ፍጹም ተቀባይነት የሌለውና አፋጣኝ መፍትሄ የሚሻ ጉዳይ መሆኑ ይታወቃል። ከዚህ በተጨማሪም በኢኮኖሚክስና የአፕቲቲዩድ ውጤቶች ላይ ከፍተኛ ቅሬታ እየቀረበ ይገኛል። ያለውን አጠቃላይ ሁኔታ በኋላ ላይ በዚሁ ቻናል ላይ የምናሳውቃችሁ ይሆናል። ጉዳዩን ተከታትለን ባደረግነው ማጣራት ደግሞ በርካታ ከፍተኛ የትምህርት ተቋማት በተመሳሳይ ተፈታኞቻቸው ላይ ችግሩ መከሰቱን አረጋግጠውልናል። ተማሪዎቹም ይህ ግልጽ ስህተት በአስቸኳይ ታይቶ ሊታረምልን ይገባል፣ ውጤታችን ከእንደገና በትክክል ተሰልቶ ይገለጽልን በማለት እየተጠባበቁ ይገኛሉ። እንግዲህ ይህ በሺዎች የሚቆጠሩ ተማሪዎችን ዕጣ ፈንታ የሚወስን ጉዳይ በመሆኑ ለትምህርት ምዘናና ፈተናዎች አገልግሎት ጥያቄው ቀርቧል። ከነሱ የሚሰጠውን ይፋዊ ምላሽ እንደደረሰን ወዲያውኑ በዚሁ ቻናል ላይ የምናሳውቃችሁ ይሆናል። መረጃዎችን ስንለቅ ወዲያውኑ ኖቲፊኬሽን ደርሳችሁ የምትፈልጉ ይህን ቪዲዮ ላይክ እና ሰብስክራይብ ማድረግ አትርሱ። ከአንድ በሚኒስትር ደረጃ ካለ ትልቅ ተቋም ይህን ያህል በጣም ግልጽና የወረደ ስህተት ይፈጠራል ብሎ ለማሰብ ቢከብድም ይህ ስህተት ሳይፈጠር እንዳልቀረ ግን እየደረሱን ያሉት መረጃዎች ያሳያሉ። በዚህ ጉዳይ ላይ ያላችሁን አስተያየት ኮሜንት ላይ ጻፉልን፣ እንወያይበታለን። ስለ ዘንድሮ ሪሚዲያል የመግቢያ ውጤትን ጨምሮ የግድ መስማት ያለባችሁን ጠቃሚ መረጃ ከዚህ ቪዲዮ በታች ኮሜንት ላይ ሊንኩን የማስቀምጥላችሁ ይሆናል። አሁን ገብታችሁ ሙሉ መረጃውን ምንም ሳታሳልፉ እንድትመለከቱ እመክራለሁ። መልካም ጊዜ